ሰላም ብያለሁ ውድ ቤተሰቦች ዛሬ እንግዲህ ለሁለተኛ ጊዜ መጥቻለሁ why economics exists በሚል አርዕስት ነው ዛሬ ደግሞ የምናየው እንግዲህ ሁለት ቢግ ፋክቶች አሉ ኢኮኖሚክስ እንደ ሰፓሬት ዲሲፕሊን ራሱን ችሎ እንዲሰጥ ያስቻሉ እንዲቆይ ያስቻሉ ወደፊትም ኢኮኖሚክስ የሚቀጥለው እነዚህ ሁለት ፋክቶች ስላሉ ነው የትኛውም ዓለም ላይ ያሉ ሰዎች የትኛውም ሀገር መንግስት የትኛውም ቢዝነስ ፈም እነዚህ ሁለት ቢግ ፋክቶች ይገጥሙታል እስኪ ምንድናቸው የሚለውን ነገር እንዴ ስለዚህ ምንድነው ማለት ነው ራሽናልስ ኦፍ ኢኮኖሚክስ ነው ኢኮኖሚክስ የሚባለው ዲሲፕሊን ኤግዚስት ያደረገው በእነዚህ ሁለት ፋክቶች ምክንያት ነው ማለት ነው ምንድናቸው የሚለውን ነገር አብረን ነኝ so there are two fundamental factors that provide the foundation for the field economics ቅድም እንዳልኳችሁ ነው የመጀመሪያው ሂውማን ወይ ደግሞ ሶሳይቲ ማቴሪያል ዋንትስ አር አንሊሚትድ የትኛውም ኮርነር ላይ ብትሄዱ ዓለም ላይ የሂውማን ወይ ሶሳይቲ ማቴሪያል ዋንትስ አንሊሚትድ ነው የሰው ልጅ ፍላጎት ገደብ የለውም so እናንተ ምን ትፈልጋላችሁ መኪና ቤት ልብስ ጫማ ወርቅ ዳይመንድ ጠርታችሁ መጨረስ አትችሉም አይደል ይሄ ፍላጎታችን ደግሞ አንሊሚትድ ነው ምንም አይነት ገደብ የለውም ለምሳሌ ከትላንትና ወዲያ ከአመታት በፊት ስትመኙ የነበረውን ነገር አሁን አግኝታችሁ ሊሆን ይችላል ግን ቶታሊ እሱን ረስታችሁት አሁን ሌላ ነገር ነው ድሪም እያደረጋችሁ ያላችሁት our want is unlimited so ዛሬ በባዶ እግሩ የሚሄድ ሰው ጫማ እንዲኖረው ነው የሚፈልገው ጫማውን ካገኘ በኋላስ ብራንድ ጫማ ቢሆንለት አይጠላም ሁለት ሶስት መቀየሪያ ቢያገኝም አይጠላም ለምን በእግሩ ይሄዳል ሞተር ሳይክል ቢያገኝም አይጠላም አይደል ከዛ ደግሞ መኪናም ቢኖረው አይጠላም መኪናው ደግሞ ኤሌክትሪክ ካር ቢሆንም ቴስላ ቢሆንም ራይት የን ያለ ፕራይቬት ጀት ቢኖረውም አይጠላም ስለዚህ our want is unlimited አይደል ምንም ቴሌቪዥን የለው ሰው 14 ኢንች ብትሆን ቴሌቪዥን ይፈልጋል እሱን ሲያገኝ ደግሞ ከለር ራይት ዲሽ ያለው ያለ እየቀጠለ ይሄዳል ማለት ነው so our material want is unlimited ነገር ግን በሌላኛው ዳይሬክሽን ደግሞ ሁለተኛው ፋክት ደግሞ አለ ኢኮኖሚክ ሪሶርስ አር ሊሚትድ ስለዚህ አንሊሚትድ የሆነው ወንታችንን ሳቲስፋይድ የምናደርገው በኢኮኖሚክ ሪሶርስ ነው እነዚህ ሪሶርሶች ደግሞ ሊሚትድ ናቸው so there is paradox ማለት ነው our want is unlimited but the resource is scarce ማለት ነው ስለዚህ ምን ተፈጠረ ኢኮኖሚክ ፕሮብሌም ተፈጠረ ለምን ፍላጎታችን አንሊሚትድ ነው ራይት ነገር ግን ያለ ሪሶርስ እሱን ሳቲስፋይ ለማድረግ ደግሞ ያለ ሪሶርስ ደግሞ ሊሚትድ ነው this is called economic problem so we must choose how to use scarce resource wisely አይደል ስለዚህ ሪሶርስ ስኬርስ ከሆነ ያለን ስኬርስ ሪሶርስ እንዴት ነው ዋይዝሊ አሎኬት ማድረግ የምንችለው so as to attain maximum fulfillment እሱን ለማግኘት እንዴት ነው አሎኬት የምናደርገው የሚለውን የሚያጠናው ኢኮኖሚክስ የሚባለው ዲሲፕሊን ያስፈልጋል ማለት ነው ስለዚህ ኢኮኖሚክ ፕሮብሌም ነው በሁለቱ መካከል ያለው ልዩነት ነው human want is limited but resources scarce so that's why we study economics to manage scarce and make the best choices as much as possible ስለዚህ ግን ዓለም እንዳለ ራይት ዓለም ራሱ እንዳለ እንደ ኢኮኖሚክ ክላስ መወሰድ ይችላል ያው ኖይንግሊ ኦር አንኖይንግሊ ሁላችንም ኢኮኖሚክ ቾይስ እናደርጋለን ለምሳሌ አሁን ራሱ ይሄን ቪዲዮ ስታዩ ሰዓት ስኬርስ ነው አይደለም ስለዚህ ሰዓታችሁን ይሄ ነገር ይጠቅመኛል ብላችሁ አስባችሁ ነው ያያችሁ so ይሄን ስቴትመንት ስኪል አንበው life is just a big economic class so with our limited wants limited resource and trying to balance our desires with what with our wallet right with our wallet ስለዚህ ኢኮኖሚክስ እንደ ዲሲፕሊን የቆመው በእነዚህ በሁለት ፋክቶች ምክንያት ነው one human material want is unlimited two economic resources are scarce so in order to reconcile these two we need to have a discipline called economics በጣም አመሰግናችኋለሁ YouTube ቻናሌን ሰብስክራይብ እንድታደርጉ ጠይቃችኋለሁ ኢኮኖሚክስ ኤንድ ማቴማቲክስ ባይ ሀብታሙ ታክ ተደርጎብኝ ነበር ተመልሶልኝ ነው ስለዚህ ስታክ ስላደረገ ሰብስክራይብ በማድረግ እንድታበረታችሁኝ ጠይቃችኋለሁ አመሰግናለሁ ነገ እንገናኛለን